እየገደም መሰለኝ አንተ እከካ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሪካርድ አስተግደህ እኛ እንችላለን ምንም አልክምን እንችላለን እኛ እንቀጣለን አለቅ። በነገራችን ላይ ካንሰርም ኤችአይቪም ጉበትም ኩላሊትም አሞክ ሆስፒታል ስትሄድ ዶክተር የሚጠይቅክ ሽንትና ሰገራ ነው። ሽንትና ሰገራ አምጣ ነው የሚልክ። ኤቭሪ ዓለም ላይ የማይታወቅ በሽታ እንዳለ ከሽንትና ከሰገራ ነው የሚገኘው። እኔ ይሄን ሽንት ቤት ተቀጣ ከምትለኝ ወላሂ ላዚም ወላሂ በአላህ ስም ልባል 10 አንበሳ አወርዳለሁ። ወላሂ አደርገዋለሁ። አንተ ከምትበላበት ምግብ ከምትበላበት የእኔ ሽንት ቤት ይጸዳል። እሱ ሀቅ ነው። እናቴ ትሙት የኔ ሽንት ቤት ይጸዳል። ከአንተ ከምግብ ከምትበላበት ሳህን የእኔ ሽንት ቤት በምን ጣዕሙ ጽድት ያለ ነው። ደግሞ ራስን እንደ ንጹህ ልታይ ነው እንዴ? እባክሽ አትሳደቢ። እኔ ስድብ አልፈልግም። ግማታ እናቴ ይሄ እኮ ቫይረስ እኮ ሽንት ቤትና ሰገራ ላይ ነው ያለው። ዓለም ላይ ያለ በሽታ ነው። የኔ ላርጎ ይሻል። ላርጎ የጠጣሁት ያ ጀማ ላርጎ ሳሙና ሰው ከጠጣ ምንድን ነው የሚያደርገው? በሶስት ነው የሚያባዘው። ላርጎ ሳሙና ሰው ከጠጣ ምንድን ነው የሚያደርገው? ይሄን ቦርጫለሽ እንዴት ነው? የሆነ አሁን እቺ ቦርጫለኝ የምትለው እሷ የእሷ ቦርጭኛ ሰፈር እንትን ነው ምንድን ይባለው? ቡቡር ማሜ አረዊ ጉናሽ በእናትሽ ዲቦራ ሜሮን ወይ ክሎሮክስ ወይ እንትን በረኪና ምናምን ካለ በሱ ታጠቢ ወላሂ